ምናልባት ተጨማሪ ከሆነ ከዚህ ሀሳብ ጋር የተያያዘ የብሉይ ኪዳን ታሪክ የኖህ ታሪክ በኢየሱስ ስም የተነሳ በዚህ በጴጥሮስ ስም የተነሳ ታሪክ አለ። ሰዎች ዛሬ ህይወት ያው ኖርማል ነው። ሰው ይሞታል፣ ይኖራል እና ያገባል፣ ይዋለዳል፣ የተለያየ ነገር ሊፈጽም ይችላል። ይሄ ግን እግዚአብሔር እኛን እያየ ቸል የሚልበት ዝም ብሎ የሚያልፍበት እና እንደፈለግን እንድንጨፍር የፈቀደልን ሳይሆን ኖህ ያንን በእምነት እየሰራ የነበረውን መርከብ ያለ ቃል ስብከት ሲሰራ ሰዎች የሆነ ቀን እሱ የተናገረው ነገር እንደሚፈጸም ያስቡ ነበረ። ምን እያደረገ ሲመጣ ሲያዩት አሁንም ይሰራል መርከቡን እና በእምነት የዳኑት እነዛ 8 ሰዎች ናቸው። ሌሎቹ ግን ጠፍተዋል። ስለዚህ እግዚአብሔር ለንስሐ ሰዎችን ጊዜ ሰጥተው በዚህ ድል ካልተጠቀሙ ደግሞ ቅድም እንደተባለው ለሰው ልጆች የተዘጋጀ ሳይሆን ለሰይጣንና ለመላእክቱ የተዘጋጀ ደግሞ ሌላ የዘላለም ፍርድ አለ ማለት ነው። ከዚያ ኩነኔ ለመዳን አሁን በተሰጠን እድል፣ በተሰጠን እድሜ፣ በተሰጠን የንስሐ ጊዜ ልንጠቀምበት እንደ ብልሆች ያስፈልገናል ማለት ነው። እንግዲህ ሰው በበደሉና በኃጢአቱ ምክንያት ከእግዚአብሔር የራቀ እግዚአብሔርን የማይፈልግ ከፍጥረቱ የቁጣ ልጅ እንደሚል የእግዚአብሔር ቃል በፍጹም እግዚአብሔርን የማይወድ ካለመታዘዝ የተነሳ ከእግዚአብሔር የኮበለለ ኃጢአትን እንደ ውሃ ጭልጥ አድርጎ የሚጠጣ እንደዚህ አይነት አሳዛኝ ፍጥረት ነበረ እና እግዚአብሔር ግን ሰውን ከመውደዱ የተነሳ እግዚአብሔር ሰውን ከማፍቀሩ የተነሳ ልጁ ኢየሱስ ክርስቶስን እንደላከ እግዚአብሔር ቃል ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል እና የእግዚአብሔር አባታዊ ልቡ ፍቅር ነው። እግዚአብሔር ሰዎችን ሁሉ ይወዳል። ሰውን ሁሉ ከመውደዱ የተነሳ እግዚአብሔር አንድያ ልጁን የሚወደውን ልጁን ስለ ሰው ልጆች በደል፣ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች መተላለፍ አሳልፎ ሰጥቷል ማለት ነው። ይህም ልጅ ስለ ሰው በደል፣ ስለ ሰው መተላለፍ በቀራንዮ መስቀል ላይ ተሰቅሏል፣ ሙቷል፣ በሶስተኛው ቀንም ተነስቷል። እግዚአብሔር በላከው በመሲሁ በልጁ በኢየሱስ ክርስቶስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል የእግዚአብሔር ቃል እና እግዚአብሔር ትልቅ የሆነን በረከት ወደ ምድር ልኳል ማለት ነው። ልጁን መላኩ እግዚአብሔር ለዓለም ለሰው ልጅ ያለውን ፍቅር የገለጠበት ነው። ከዚህ በላይ እግዚአብሔር ለኛም ይሰጠናል። የሚወደውን ሰጠን። የሚወደውን ስለ ኃጢአታችን በመስቀል ላይ ቀጣው። ይሄ የእግዚአብሔር ትልቅ ፍቅሩን ለሰው ልጆች ለዓለም ያለውን ፍቅሩን የሚያሳይ ነው እና እግዚአብሔር የጠፋውን ሰው የሚቅበዘበዘውን ሰው በበደሉ ምክንያት በኃጢአት ውስጥ ተይዞ ያለው በኃጢአት ባርነት በሰይጣን እስራት ውስጥ ያለውን የሰው ልጅ እግዚአብሔር በዘመናት ሲፈልግ ነበረ የሚለውን በዚህ ክፍል ላይ ይችላልበታለሁ። ክብር ለእግዚአብሔር ይሁን። እስኪ ወደ ኋላ መለስ ስላርጋችሁና በመነሻ ሐሳብ ውስጥ ያየነው የሉቃስ ምዕራፍ 15ን የዚህኛውን እንትን ጨርሰን ወደ ሁለተኛው የምንሻገርበት ይሁንልንና እንግዲህ ጌታ በወንጌላት እንደምናገኘው ሁሉ የቀራጮች የኃጢአተኞች ወዳጅ ተብሏል። ኃጢአተኞችን የሚፈልግ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ የሚውል እንደሆነ ወንጌላት ላይ የምናገኘው እውነት ነው። ይሄ ግን ሃይማኖተኛ ለሆኑ ሰዎች የሃይማኖት መምህራንን በሚሉ ሰዎች አይን ሲመዘን ግን ያስነቀፈው እና እንዲያንጎራጉሩ ያደረገ ነው እና ጌታ ይሄንን ሐሳባቸውን አይቶ የአብን ልብ የገለጠበት ምሳሌ አለ እና
ተከታታይ 3 ምሳሌ ነው የምናገኘው። 3ቱ ምሳሌዎች ላይ ትንሽ ትኩረት አድርገን የአብን ልብ እያሳየባቸው ያሉ ምሳሌዎች ናቸው እና 3ቱንም ምሳሌዎችን ብናይ እና እዛ ውስጥ እንዴት ነው መግለጥ የፈለገው አብን እንዴት መግለጥ ፈለገ ስንል የመጀመሪያው ላይ በጉ በጠፋበት እረኛ አጥብቆ በሚፈልገው እረኛ ገለጠው። ቀጥሎ ድሪሟ በጠፋባትና አጥብቃ በምትፈልግ ሴት፣ ሶስተኛ ልጁ በጠፋበትና አጥብቆ ምን በሚለው በሚፈልገው አባት አድርጎ ገልጧል። እስኪ እዚህ ውስጥ ያለውን ሐሳብ ጌታ ኢየሱስ ሊያስተምርበት የአብ ልብ እዚህ ጋር ነው፣ የእግዚአብሔር ሐሳብ እዚህ ጋር ነው ብሎ ሊያስተምርበት የመረጣቸውን ምሳሌዎችን ተከትለን ጥቂት ሐሳብ እንስጥና ወደ ሁለተኛው ርዕሰ ጉዳያችን ላይ እንሸጋገራለን። ከሶስተኛው ታሪክ ከታች ብንጀምርና ወደ ላይ ብንሄድ ብዙ ጊዜ በልጆችም ሆነን በየሰንበት ትምህርት ቤቱም የመጽሐፍ ቅዱስ ትምህርትም ሰዎች ሲያስተምሩ በአንዳንድ የመጽሐፍ ቅዱስ ርዕሳዊ የሆኑ መጽሐፍቶች ላይ ስናይ የጠፋው ልጅ ታሪክ የሚል ነው ብዙ ጊዜ በተለምዶ የምናየው። እርግጥ የጠፋበት ልጅ አለ አንድ አባት፣ ግን በአብዛኛው ታሪኩን ብትመለከቱና ትኩረት ዋናውን ብታዩ የሚራራው ሰው አባት ነው፣ ሩሩ የሆነው አባት። ታሪኩ የእግዚአብሔር ታሪክ ስለሆነ ማለት ነው። የሚራራው የሚፈልገው ደጅ የሚያየው አፍቃሪ የሆነ አባት ነው። ልጁማ ኦልሬዲ አባክኗል፣ ጠፍቷል። የመመለስ ፍላጎትም አልነበረውም ከመጀመሪያ ማለት ነው። ነገሮችን ሁሉ እንዳጣ እንደከሰረ ሲያውቅ ብቻ ነው ወደ ልቡ የተመለሰው። ብዙ ጊዜ ኃጢአት በልብ እንድንሆን አያደርግም፣ ከልባችን እንድንወጣ ነው የሚያደርገን። ብዙ ጊዜ ዓለምን ስናይ በልቡ የሆነ ይመስለናል። አንድ ጊዜ ኢየሱስ ክርስቶስ በዛ በዮሐንስ ወንጌል ላይ አንድ በመቃብር ይቅበዘበዝ የነበረን ሰዎች ይፈሩት የነበረን ሰው ታሪክ ይናገር ነበርና ሰውየው ራቁቱን በነበረ ጊዜ በሰንሰለት ታስሮ በመቃብር ውስጥ ሲያድር ሰዎች ከመንደራቸው ከቤተሰቦቻቸው ሁሉ ለይተውታል። በኋላ ግን ኢየሱስ ክርስቶስ ካገኘው በኋላ ያ ሰው ወደ ልቡ ተመልሶ ልብስ ለብሶ ከኢየሱስ እግር ስር ተቀምጦ ሲያዩት ፈሩት ይላል እግዚአብሔር ቃሉ ስናነብ ማለት ነው። ያ ሰው መፈራት የነበረበት እንደውም ራቁት እንደሆነና አጋንንቶች በውስጡ በነበሩበት ወቅት ነበር ሊፈራ የነበረውና ዛሬም ሰዎች ጠፍተው እያሉ አባካኝ ሆነው እያሉ ምንም አይባሉ፣ ምንም አይመስሉም። ግን በንስሐ እግዚአብሔርን ወደ መፈለግ መጥተው እግዚአብሔር ማለት ሲሉ የኢየሱስ ክርስቶስን ጥዑም የሆነውን ስሙን ለሚጠሩት ሁሉ ጣፋጭ የሆነውን ስም መጥራት ሲጀምሩ ሰዎች ሊፈሯቸው ይችላሉ። የተለየ ባህሪ ያላቸው ይመስሏቸዋል። የተለየ አመለካከት ለነሱ ይሰጣሉ ማለት ነው። ግን ያ ሰው ያ ልጅ ከከሰረ ከባከነ በኋላ ነው አባቱ ትዝ ያለው፣ የአባቱን ቤት ትዝ ያለው። በቤት ውስጥ የነበረውም ልጅ ቤት ውስጥ ሁሉ ነገር ስላለው ስለ ወንድሙም አያስብም። እግዚአብሔር ለእርሱ ስለሰጠውም ሀብት አስቦም አያውቅም። እሱ እጅ ያለው ነገር ሁሉ የእሱ እንደሆነ አላሰብም። በኋላ ወንድሙ ተገኝቶ ሲመጣ ነው እስከ ዛሬ ይሄንን ፍሪዳ ለእኔ ያላረድክልኝም ያለው እና ይሄ ሩሩ አባት ልጁ ሲመጣ ተጎሳቅሏል። መልክ አልባ ነው። ብዙ ጊዜ ነው ከጠፋ ተቀያይሯል። እጠቡት፣ ልብስ ቀይሩለት፣ ቀለበት አርጉለት ያለው የተጎሳቆለ መልክ የነበረው ነው እና ከርቀት ግን ልጁ ሳያስበው ሳያውቀው አባቱ ነው ልጁን ሮጦ ሄዶ ያቀፈው እና መመለስ ከኛ ልብ አንድ ብሎ ሲጀምር ቀሪውን እርምጃ ደግሞ እግዚአብሔር ወደኛ እኛን ለማቀፍና እንደገና ወደ ፍቅሩ ለመመለስ እግዚአብሔር ነው ቀሪውን የህይወታችን እርምጃ ጸጋውን በማልበስ ቃሉን በመስጠት በመሸለም ወደ ከበረ ነገር ሊያደርሰን የሚችለው። እግዚአብሔር በምድር ላይ ሰዎች ሰርተውት የሚሞሉትን ነገር አይደለም ወደኛ ይዞ የመጣው፣ ዓለም የሌላትን ነው ለኛ ሊሰጠን የመጣው። ይሄ በጣም ትልቅ ነገር ነው። በምድር ሰዎች የራሳቸው ምርጫና ፍላጎት አላቸው። በራሳቸው ፍቃድና ስሜት ይሄዳሉ። እግዚአብሔር የሰዎችን ፍቃድና ስሜት እየተከተለ አይደለም መፍትሄ የሰጠው። አባት ስለሆነ አምላክም ስለሆነ የሚያስፈልገንንም ስለሚያውቅ
ለሰው ልጆች የዋና ዋና ነገሩን የሰጠነው በምድር ላይ ተፈልጎ የማይገኝ ማለት ነው። ህይወት፣ ጽድቅ፣ መዳን፣ ቅድስና እነዚህ በዚህ ምድር ላይ ተለፍቶ ተደክሞ በትምህርት የሚገኙ አይደለም። በእኛ ህይወት ውስጥ በሰው ህይወት ውስጥ ኃጢአት ከገባ በኋላ የኃጢአት ትምህርት ቤት የለም። ማንም ሳይማረው ሙልጭ ያለ አዋቂና ነዋሪ መሆን የሚችለው በምድር ላይ ምንድነው ከተባለ ኃጢአት። የኃጢአት ትምህርት ቤት የለም። የሌለበት ምክንያቱ ምንድነው? ኃጢአት የሰው ማንነትን ወርሶታል እና ሰው ኃጢአት ለማድረግ አቅም አለው። የእግዚአብሔር ሆኖ ለመኖር ነው አቅም የሌለው። ምክንያቱም ይሄ ኃጢአት እኛን ያደረገን ሙታን ነው ያደረገን። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ እና ሙታን ለሆነው ዓለም ህይወትና ሕያው የሆነው እግዚአብሔር ብቻ ነበር የሚያስፈልገው። እና ስለዚህ እግዚአብሔር ልቡ ወደ ጠፉትና ወደ ኃጢአተኞች ነው ስንል ወደ ጫቃሚዎች፣ ወደ ዝሙት አዳሪዎች፣ ወደ ሰካራሞች፣ ወደ ወንጀለኞች እያልን አይደለም። ወደ እነሱ ብቻ እያልን አይደለም። ሱፍ ወደሚለብሱ፣ ደህና ቢሮ ወደ ተቀመጡ፣ አዋቂ ለተባሉ፣ ፕሮፌሰር ተብሎ ስም ለተሰጣቸው፣ ሚዲያዎች ካሜራቸውን ሰዎች ጆሮአቸውን ለሚደብቁባቸው አንቱ አንቱ የሚባሉ ግን የእግዚአብሔር የሆነን ህይወት ያልተከፋሉትን ሁሉ ነው እያወራን ያለነው። ስለ ኃጢአተኝነት ስናወራ በሰው ተመዝኖ ኃጢአተኛ የተባለ ብቻ ሳይሆን ሲታይ በእይታ የሚያምር የጎደለው ነገር የሌለ የሚባል ግን እነዚህ ካልካቸው ምድር ከማትሰጣቸው ነገሮች ሁሉ ባዶ የሆነን ማለት ነው። እግዚአብሔር ይባርክ። ይሄ ትልቅ ነገር ነው። እስኪ አሁን ይሄንን መርሃ ግብር የሚከታተል እውነት ነው አንድ ጥያቄ መጠየቅ ነው። ከእግዚአብሔር ህይወት ተካፍለሃል ወይ ተካፍለሻል? እግዚአብሔር ላንቺ ያለውን እውነተኛውን ላንተ ያለውን እውነተኛውን ፍቅርና ሐሳብ ተገናኝተዋል? በራሱ እግዚአብሔር ራሱ ላንተ የሚያስበውን ሐሳብ አንተ ጋር አለ? እንግዲህ መኪና እንኳን የፈጠረው ሰው ለምን ዓላማ እንደሰራው ያውቃል። የገዛው ቤት፣ የሰራነው ቤት፣ የምንኖርበት ቤት ለምን ዓላማና በምን መንገድ እንደምናደርገው እኛው እናበጃጀዋለን። ሸክላ ሰሪም ሸክላውን እንደወደደ ነው የሚያበጃጀው። አንተን የሰራህ አምላክ ላንተ ያለውን ዓላማ፣ እኔን የሰራን የሰው ልጅን የፈጠረ አምላክ ለሰው ልጅ ያለውን ዓላማ ምንድን ነው? ከዛ ጋር መገናኘት ነው ያለበት። ኃጢአት ሲባል በንጽጽር አይደለም እያለ ያለ ከእግዚአብሔር አንጻር ሲታይ ማለት ነው ስፍራ ቦታ ያልተሰጠው ነው። እንደውም አንድ የእግዚአብሔር ቃል ክፍል እንዲህ ይላል መጽሐፈ ኢዮብ ምዕራፍ 25 ላይ እንዲህ ይላል። እግዚአብሔር የተባረከ ይሁን። አሜን። እንዲህ ይሄ ሸዋዊው በልዳዶስ ነው ይሄን የተናገረው። እንዲህ ይላል ቁጥር 1 ጀምሬ ያነበዋለሁ። ሸዋዊው በልዳዶስ መለሰ እንዲህም አለ፣ ገዥነትና መፈራት በእርሱ ዘንድ ናቸው፣ በከፍታው ሰላም አድራጊ ነው። በውኑ ለሰራዊቱ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሕ አይደሉም። እነዚህ ሁሉ ጠቃሚ ናቸው፣ ብርሃን ሰጪ ናቸው፣ ከእግዚአብሔር ብርሃን ጋር አይወዳደሩም። እነዚህ ሁሉ ንጹሕ ናቸው፣ ከእግዚአብሔር ንጽሕና ጋር አይወዳደሩም። እግዚአብሔር እኛን ሲያየን የሚያይበትን እይታ እያለን ነው። የሆነ የሃይማኖት ቡድንና የሆነ አስተሳሰብ አንተን ኃጢአተኛ ነው ብሎ የሚመዝንበት፣ እኔን ኃጢአተኛ ነው ብሎ የሚመዝንበት አይደለም። ከዛ አንጻር ሳይሆን ሁሉን የፈጠረው አምላክ ሰዎችን ሲያይ እንዴት ነው የሚያየው? እኔን ሲያይ እኛን ሲያይ ማለት ነው። ስለዚህ የሰው ልጅ ኃጢአተኛ ነው ስንል አሁን ጫት በብብቱ ይዞ ሲጋራ ጫት በጉንጩ እያኘከ ሲጋራ እየለኮሰ የሚሄደውን ሰው እያለን አለ። ጽድት ንጽት ብሎ ሰው አንቱ እየተባለ የህይወትን ቃል የህይወትን ጌታ ያላገኘውን እያወራ ነው። አሁን ይሄ መልእክት በግልጽ ቋንቋ የተስተካከለ የተሟላ የተመቻቸ ኑሮ እየኖርክ እንኳን ያለ ወንድምና እህት ብትኖር ይመለከታል። እግዚአብሔር እያለ ያለው የእግዚአብሔር ሐሳቡ ለአንተ ነው፣ ወደ አንተ ነው። ግን ይህንን የእግዚአብሔርን ሐሳብ ማን ነው ወደ ሰው ያቀረበው ነው ጥያቄው። ይሄ መሰረታዊ ጥያቄ ነው። ቅድምም በርዕሰ ጉዳይነት ያነሳ ነው። ጌታ ኢየሱስ ክርስቶስ የፈጸመው ተልእኮ ምንድን ነው የሚለው በትልቁ ርዕስ ስር ስለምንነጋገር
ማን ነው ይሄንን ተልእኮ ወደ ሰው ይዞት የመጣው? ሲመጣ ምን ይዞ መጣ? ይሄ በጣም ትልቅ ጉዳይ ነው ማለት ነው። ይሄ በጣም ወሳኝ ጉዳይ ነው። ጌታ ኢየሱስ ወደ ሰው ሲመጣ ንጉሥ መለከት እያስነፋ ነጋሪት እያስመታ እንደሚመጣ ነው የመጣው። ነቢያትን እያናገረ ነው የመጣው። ዝም ብሎ መጥቶ ዱብ ብሎ የሆነ ነገር ተብሎ ተገጣጥሞ የተሰራ ታሪክ አይደለም ያለው። ጥንት ከዘመናት በፊት የተነገረው ቃል ነው በእርሱ ሕይወት የሆነው። በብዙ የመጽሐፍ ቅዱስ ክፍል ስናይም መጽሐፍ እንደሚል ጽሑፍ ይፈጸም ዘንድ የሚሉ አረፍተ ነገሮች በእያንዳንዱ የጌታ ትምህርት፣ የጌታ ምሳሌ፣ የጌታ ድርጊት፣ የጌታ ሕይወት ውስጥ የተቀጠሉ ነው የምናያቸው እና ቀድሞ የተነገረለት ጌታ ነው። አሜን። እግዚአብሔር የተባረከ ይሁን። አሜን። እና ስለ ጌታ ኢየሱስ ክርስቶስ ተልእኮ ቤተክርስቲያንም ስለተቀበለችው ትልቁ ተልእኮ እኛም የሰው ልጆች ከቅዱሱ ቃል ያገኘነው እውነት ይበራልን ምስጢር ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዞት የመጣው ተልእኮ ይህንን የአብን ልብ በደንብ ያብራራው ተልእኮ ነው። በገቢራዊ ህይወቱ ወይ ደግሞ በዕለት ተዕለት እንቅስቃሴው የሚናረጋግጦታል። እንደገና ደግሞ በተመሳሳይ መንገድ በትምህርቶቹም እንዲያደርጉታል። እንደገና በተመሳሳይ መንገድ በቅዱሳት መጻሕፍትም የተረጋገጠ ነበር። የመጀመሪያ ቀን ጌታ ኢየሱስ ወደ ቤተ መቅደስ ሄዶ ያነበበው የመጽሐፍ ቅዱስ ክፍል እንዲህ የሚል ነበር። የጌታ መንፈስ በእኔ ላይ ነው አለ። ለድሆች የምስራችን ወንጌል ሰብክ ዘንድ ምን ብሎኛል? ቀብቶኛልና። ለታሰሩት ምን መሆን? መፈታት። ለተጠቁትስ ነፃ መውጣትን አውጅ ዘንድ የተወደደችውን የጌታን ዓመት ምን እሰብክ ዘንድ። ኢየሱስ ይዞት የመጣው ተልእኮ ይሄ ነው። በመንፈስ ድሆች ለሆኑት፣ በኃጢአት ለተያዙት፣ በመከራ ለተንከራተቱት፣ በሰይጣን ባርነት ውስጥ ለሚመላለሱት ሰዎች ጌታ ኢየሱስ ይዞት የመጣው ሌሎች የማይሰጡትን ነው ይዞ የመጣው እና ኢየሱስ የዚህ ምድር የምስራች ነው። ምን ማለት ነው? በአብ ዘንድ ያለውን እውነት ሁሉ የገለጠልን ነው። ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ እግዚአብሔርን ያየው አንድስ እንኳን የለም፣ በገዛ እቅፉ ያለው አንድ ልጁ እርሱ ምን አለ? ተረከው ይላል። እና የእግዚአብሔርን መንግስት፣ የእግዚአብሔርን ልብ፣ የእግዚአብሔርን አኗኗር፣ የእግዚአብሔርን አመለካከትና አተያየት የተረከልን እሱ ነው። እንደዚህማ ባይሆን ኖሮ እንደ ፈሪሳዊ ነበር ኃጢአትን የምናየው። እንዲህ ባይሆን እንደ ቀራጭ ነው የምናየው። እንዲህ እንደማያይ እንደ ኢትዮጵያዊ ነበር የምናየው። እንዲህ ብናይ እንደ ኤርትራዊ፣ እንደ ጀርመናዊ፣ እንደ ጃፓናዊ ነበር የምናየው። ታውቃላችሁ፣ በዚህ ምድር ላይ የትኛውም አኗኗርና አመለካከት አንጻራዊ ነው። እኛ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ስናወራ ግን አንጻራዊ አይደለም። ከእግዚአብሔር ቃል አንጻር ነው የምናወራው። እና ኢየሱስ ይዞ የመጣው የምስራች ነው። ኢየሱስ ይዞ የመጣው መፈታትን ነው። ኢየሱስ ይዞ የመጣው ደግሞ ነፃ መውጣትን ነው። ኢየሱስ ይዞ የመጣው የተወደደውን የጌታን ዓመት ነው ይዞ የመጣው። የእረፍቱን ዓመት ነው ይዞ የመጣው። እና ይሄ ትልቅ ጉዳይ ነው ማለት ነው። በአንድ ጉዳይ ጨምረን በደንብ ማብራት አለብን ማለት ነው። ይሄ ነገር በደንብ መብራራት አለብን። የናዝሬቱን ኢየሱስን፣ በመስቀል ላይ የተሰቀለውን ኢየሱስን፣ የእግዚአብሔር ክርስቶስን ሰዎች ያቆሙት ክርስቶስ አይደለም፣ የእግዚአብሔር ክርስቶስ እግዚአብሔር ለሰው ልጆች መድኃኒትና ፈውስ ይሆን ዘንድ የላከው ክርስቶስ በመላእክት በትምህርቱም በቅዱሳት መጽሐፍትም የተነገረውን አንዳንድ ነገሮች አንስተን በደንብ ማሰብ አለብን። የመጀመሪያ ጌታ ኢየሱስ ገና ከመወለዱ በፊት የተነገረው ቃል እንዲህ የሚል ነው። ስሙን ኢየሱስ ትለዋለህ፣ እርሱም ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ማለት አዳኝ ሆኖ ግን መድኃኒት ሆኖ የመጣ ነው። ለየትኛው ዓለም? ከኃጢአታቸው፣ ሕዝቡን ሁሉ ከኃጢአታቸው አንድ ክፍል ልጅ የሉቃስ ወንጌል ምዕራፍ 5 የሉቃስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ እንግዲህ እኔ የመጣሁት እንደዚህ ነው ካለ እሱ የመጣው ለዚህ ነው ብለን ነው የምንስማማው። ሕመምተኞች እንጂ ይላል ቁጥር 31 እና 32 ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣውም አላቸው። አሁን ይሄ መልእክት እኛ እንኳን የያዝነው የምናምነውን ጌታ የሚጠቅመው ለማን ነው ከተባለ ኃጢአት ላታከተው ነው። እሱ የኃጢአት መድኃኒት ነው። ኃጢአት ላታከተው። በሽተኛ ነው ባለ መድኃኒት የሚፈልግ፣ ሐኪም የሚፈልግ፣ ዶክተር የሚፈልግ፣ የጤና ጣቢያ የሚሄደው፣ ፋርማሲ የሚሄደው በሽተኛ የታመመ ሰው። ልክ እንደዚህ ኢየሱስ የሚያስፈልገው ለኃጢአተኛ ነው። የመጀመሪያው ነገር የሰው ልጅ ከክርስቶስ ተልእኮ ጋር ለመገናኘት ከፈለገ
አቋሙ ማስተካከል። በራሴ ጸድቃለሁ፣ በስራዬ ጸድቃለሁ፣ ህግን በመጠበቅ ጸድቃለሁ፣ ወግን በማጥበቅ ጸድቃለሁ፣ በመኖር ጸድቃለሁ፣ በታሪክ ጸድቃለሁ፣ በዝና ጸድቃለሁ፣ በአባቶቼ አጥንት ጸድቃለሁ ከማለት ወጥቶ ኃጢአት ደከመኝ አንገሸገሸኝ ካለ የኢየሱስ ተልእኮ ጋር ይደርሳል። ምክንያቱም ኢየሱስ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም ብሏል። ክብር ለእርሱ። ይሄ እንግዲህ በቀላሉ የሚያሳየን አንድ የታመመ ሰው ጤናማ ለመሆን ትክክለኛውን መድኃኒት መውሰድ አለበት ማለት ነው። ለጨጓራው የራስ ምታት መውሰድ የለበትም፣ ወይ ደግሞ ለራስ ምታቱ የጨጓራ ወይ ደግሞ የኩላሊት መውሰድ የለበትም። ትክክለኛውን መድኃኒቱም አንድ ነው። እግዚአብሔር የሰጠው ለኃጢአት የሚሆን ብሎ የሰጠው መድኃኒት አንድ ነው። ከዚህ ውጭ ሌላ የለም። ጢሞቴዎስ ላይም ሰዎች ሁሉ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ደስ የሚያሰኘው ነገር በእግዚአብሔርና በሰው መካከል አንድ ሆኖ ቤዛ ሆኖ የተሰጠ አንድ መድኃኒት ነው ያለው። ስለዚህ የተሳሳተ መድኃኒት ፕሪስክራይብ ሊያደርጉላቸው ይችላሉ አንዳንድ ባለሙያዎች። ለአንድ በህመምተኛ የታዘዘን መድኃኒት ለሌላ ላልታመመ ሰው ወይ ደግሞ ለሌላ ህመም ቢያዘዋውሩና ቢሰጡት ትክክለኛ ፈውስ ያ ኃጢአት ወይ ደግሞ ያ ህመምተኛ አያገኝም ማለት ነው። ኃጢአተኞች ቅድም እንደተባለው ሰዎች ሁሉ ናቸው። በዮሐንስ ወንጌል ላይ ኢየሱስ ከአብርሃም እኛ አባታችን ነው ከኃጢአት አልተወለድንም ዲቃላ አይደለንም ለሚሉ ሰዎች የነገራቸው ነገር የያዛችሁት የሙሴ መጽሐፍት ነው። እነዚህ መጽሐፎች ደግሞ አቅጣጫ የሚጠቁሙት እኔ ጋር እንድትመጡ ወደ እኔ ዞር ብላችሁ በእኔ እንድታምኑ ነው ሙሴ የጻፈው እንጂ ዝም ብላችሁ አብርሃም አባት አለን እያላችሁ እንድትመኩ አይደለም። እናንተማ እንደውም የአብርሃም አይደላችሁም፣ አባታችሁ ሌላ ነው። ለምን ወደ እኔ ስትመለከቱ እኔን ግደለው የሚል ነገር እናንተ ውስጥ አያለው አላቸው። ውስጣችሁ ገዳይ መንፈስ ስላለ ገዳይ ደግሞ የሆነው ከመጀመሪያ ስንፈልግ ወደ ዘፍጥረት ስንሄድ አዳምንና ሔዋንን ከእግዚአብሔር የለየው እርሱ ነፍሰ ገዳይ የተባለው ዲያብሎስ ነው። ስለዚህ ህይወት እንዲሆንላችሁ ወደ እኔ ኑ፣ ቃሌን እመኑ፣ በቃሌ እረፍት ይሆንላችኋል፣ ከተያዛችሁበት ባርነት ነፃ ውጡ፣ አብርሃም አባት አለን በማለት ዘመናችሁን አትጨርሱ። አብርሃምማ ቀኔን ለማየት ፈልጎ ቀኔን አየ እኮ ደስ አለው። ወንጌል እኮ ለአብርሃም ተሰብኮ ነበረ ለአባታችሁ፣ እናንተ ልጆቹ ግን አላመናችሁበትም። እና ትክክለኛ ወንጌል ወይ ደግሞ መድኃኒቱ ኢየሱስ ክርስቶስ ብቻ ነው ለኃጢአት። ክብር ለእግዚአብሔር ይሁን። እንግዲህ እስካሁን የእግዚአብሔርን ቃል የእግዚአብሔርን ሐሳብ በመካፈል ነው የቆየ ነው። ይህንንም የኢየሱስን ተልእኮ በሚል ርዕስ ውስጥ ያለውን የዘላለም ሐሳብ ስናወራ ከአብ ልብ ነገሮች ስለሚፈልቁ የአብ ልብ ውስጥ ያለውን ነገር ነው እየተካፈልን የቆየ ነው። በመጀመሪያዊቱ የጢሞቴዎስ መልእክት ጳውሎስ ለጢሞቴዎስ በላከው ምዕራፍ 2 ቁጥር 3 እና 4 ያለውን የእግዚአብሔርን ቃል ላንብብና ወደ ቀጣይ ሐሳብ እንሄዳለን። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይሄ የእግዚአብሔርን ልብ የሚገልጥልን ቃል ነው። በእግዚአብሔር ልብ ውስጥ ያለው የሰዎች ሁሉ ምንድን ነው? መዳን ነው። እግዚአብሔርን ደስ የሚያሰኘው ነገር የሰዎች ሁሉ መዳን ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በተለያየ ሁኔታ ሆናችሁ ይህንን ፕሮግራማችንን መርሃ ግብራችንን እየተከታተላችሁ ያላችሁት እስካሁን ከተወያየ ነው ብዙ ተምራችኋል፣ ብዙ ተጠቅማችኋል የሚል እምነት አለን። ስናጠቃልለው ግን በእውነት በክርስቶስ ኢየሱስ አምናችሁ በእግዚአብሔር ቤት ውስጥ አብ አባት ሆኖላችሁ ያላችሁ ሁላችሁን ዛሬ በዚህ ውይይታችን የአብን ልብ አብራችሁን እንደተካፈላችሁ ተስፋ እናደርጋለን። ባነሳነው የመጽሐፍ ቅዱስ ክፍል በሉቃስ ምዕራፍ 15 ላይ ስለ ጠፋው ልጅ በሚያወራው ታሪክ ላይ ግን ያልጠፋ በቤት የነበረ ልጅ ነበረ። ያ ልጅ ምንም እንኳን ለአባቱ ታማኝ ከአባቱ ጋር አብሮ የሚኖር ልጅ ቢሆንም ግን የአባቱን ልብ ያልተካፈለ ልጅ ነበረ። የጠፋው ወንድሙ በመገኘቱ ላይ ምን አልሆነም። አባቱ ባሳየው ፍቅርና ርህራሄ ደስተኛ አልነበረም፣ አኩራፊ ነበረና የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ በማመን የተካፈልነውን ህይወት የተካፈላችሁ እግዚአብሔር አባት የሆነላችሁ ሁላችሁም ዛሬ በዚህ ውይይታችን ላይ እግዚአብሔር መንፈስ ቅዱስ በያላችሁበት ልቡን እንዲያካፍላችሁ መሻታችን ነው። በቤት ውስጥ እንዳለ አኩራፊ ልጅ በሰዎች መዳን በጠፉት መገኘት የሚያኮርፍ ልብ እንዳይኖረን እኛ የምናመልከው አባት የሆነልን እግዚአብሔር
ልቡ ለጠፉት በሰዎች መዳን በጠፉት መገኘት ላይ እጅግ ደስ የሚለው አባት እንዲሆኑ ያለውን የልቡን መሻት እንድናካፍላችሁ እንወዳለን። ሆኖም ግን በክርስቶስ ኢየሱስ በማመን ወዳለው የዘላለም በረከትና ሕይወት ያልመጣችሁ ይሄ የምስራችሁ ቃል ተነግሯችሁ ያልሰማችሁ ያላመናችሁ ወገኖቻችን ግን በእውነት እግዚአብሔር ልቡ እናንተ ጋር ነው። አብረውት ካሉ 99 ያልጠፉ ጻድቃን ይልቅ በአንዱ በጠፋው ኃጢአተኛ ልቡ ለሥራ የተነሳ የሚፈልግ አምላክ ነውና እንደ በጎች ከመቅበዝበዝ በኃጢአት ከደቀቀ ሕይወት ለፍርድና ለዘላለም ቁጣ ከተሰጣችሁ ቀጠሮ በክርስቶስ ኢየሱስ በማመን አዳኝ በሆነው እግዚአብሔር የጠፋውን ሊፈልግ በላከው በክርስቶስ ኢየሱስ በማመን ይህንን የአብ ልብ አይታችሁ ወደ እግዚአብሔር ፊታችሁን ዘወር ትሉ ዘንድ ደግሞ ዛሬ መልእክታችን ነው። ይህንን እግዚአብሔር መንፈስ ቅዱስ በልባችሁ እንደሚያትም እምነታችን ነው። ክብር ለእግዚአብሔር ይሁን። እንግዲህ በተለያዩ ሐሳቦችና በመጽሐፍ ቅዱስ ውስጥ ባሉ ምሳሌዎችና ቃላቶች የእግዚአብሔር ልብ የጠፉት ጋር እንደሆነ የሰው መዳን ትልቁ የእግዚአብሔር አጀንዳ እንደሆነ ነው ያየነው። ደሬም ሰፊ በሆነ ምክንያት ይህንን መሻቱን ይህንን ልቡን ለመፈጸም እግዚአብሔር አለኝ የሚለውን አንድያ ልጁን ወደ ዓለም እንደላከና የኢየሱስ ተልእኮ፣ የኢየሱስ ድርጊት፣ የኢየሱስ ትምህርት፣ የኢየሱስ ሕይወት ሁሉ ሰዎችን ከማዳን ጋር የጠፋውን ከመፈለግ ጋር የተያያዘ እንደሆነ አንስተዋል። አሁን ግን ጠለቅ ባለ ሁኔታ በዚህ ነው የምናየው ማለት ነው። በሉቃስ ላይ እንደተናገረው ጌታ የሰው ልጅ የጠፋውን ሊፈልግ ደግሞም ሊያድን መጥቷልና እንዳለው እግዚአብሔር ለጠፋው የሚራራ ልብ ነው ያለው ብቻ ብሎን መጽሐፍ ቅዱስ ቢያቆም እጅግ ይደንቀን ነበረ። ግን የጠፋውን በማሰብና በመራራት ብቻ የቆመ አምላክ አይደለም፣ የተራመደ ወደኛ የመጣ አምላክ ነው። እንዴት ካልን በልጁ በክርስቶስ ነው እና አንድ የአብን ልብም በኢየሱስ እናያለን። ደግሞም እግዚአብሔር በልቡ ውስጥ ያለውን ሐሳብ በልጁ ምን ሲል ነው የምናየው? ሲፈጽም ነው የምናየውና ከዚህ ጋር ተያይዞ እስኪ ጥቂት ቆይታ እናድርግ። ኢየሱስ ራሱ እንዴት ነው የገለጠው? የጠፋውን እንዴት ነው የፈለገው? እንዴት ነው ያገኘው? እንዴት ነው ያዳነው? ይሄ በመጽሐፍ ቅዱስ ውስጥ የተገለጠ ነው ወንድሞቼ። በእኔና በእናንተ ሕይወትም ምን የሆነ ነው? የተፈጸመ ነውና ይሄንን ብንወያይ እግዚአብሔርን እናከብራለን። ብዙዎች ደግሞ ለኛ የሆነልንን በማየት ይሄንን የተካፈልነውን ሕይወት እንዲካፈሉና ከጠፉበት ወደ መገኘት እንዲመጡ ይረዳል የሚል እምነት አለኝ ማለት ነው። እግዚአብሔር ይመስገን። አሜን። በዚሁ እንግዲህ በሉቃስ 15 ባየነው ክፍል ላይ ሁለተኛው ከፍ ብሎ ያለው ምሳሌ 10 ድሪም ያላት ሴት አንዱ ቢጠፋባት የምታደርገውን ፍለጋ በማሳየት ነው ኢየሱስ የገለጠው እና እዚህ ክፍል ውስጥ ይሄ ታሪክ እንግዲህ የጠፉ የሰው ልጆችና የጠፉ የሰው ልጆች የጠፉበት አምላክ ታሪክ ነው። ፍለጋውን የሚያሳይ ነው እና የፍለጋው ልክ አሁን እንደጠየቀን ምን ያክል ነው ኢየሱስ የተራመደው፣ ምን ያክል ነው የሄደው የሚለውን እዚህ ጋር አንድ ቃል የሚያሳይ ይመስለኛል። እንዲህ ይላል፣ መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ፍለጋው የሴቲቱ ፍለጋ ጥብቅ ነው ማለት ነው። እስኪገኝ ድረስ ነው። ብዙ ነገር እንፈልጋለን። ብዙ ነገሮቻችን ግን የምንፈልግበት መንገድ ከምኞት የዘለለ ጥብቅ ፍላጎት እንዳልሆነ ራሱ የኛ የፍለጋ ስታይል ወይም ነገሩን ለማግኘት የምንሄድበት መንገድ ያሳያል። እግዚአብሔር እንዲህ ነው ያደረገው። የጠፋው የሰው ልጅ ድረስ የጠፋውንም የሰው ልጅ እስኪያገኘው ድረስ ነው ሰውን የፈለገው። ኢየሱስ ክርስቶስ ቅድም እንደተነሳው መጥቶ በእኛ መካከል ተወልዶና አስተምሮ ብቻ አላበቃም። ኢየሱስ ሙሉ ከውልደቱ እስከ እርገቱ አሁንም ደግሞ አልፎ እስከ ዳግም መምጣቱ ድረስ ያደረገውንና የሚያደርገው የሰውን ልጅ እግዚአብሔር ከማድረግ ጋር በተያያዘ ነው። አንድ መሰረታዊ ጉዳይ አለ።
ኢየሱስ ክርስቶስ ለኃጢአተኞች ራሱን አሳልፎ ሰጥቷል። አሜን። ኢየሱስ ክርስቶስ ተሰቅሏል፣ ሞቷል። መጽሐፍ ቅዱስ ይህንን በሮሜ ምዕራፍ 5:6 ላይ ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና ይላል። ልክ ያኛው ድሪም ራሱን ለፈላጊው ማስገኘት እንደማይችል፣ ልክ የጠፋው ድሪም በራሱ መልሶ የእግዚአብሔር መሆን እንደማይችል፣ የሰው ልጅ ከጠፋ በኋላ በራሱ ወደ እግዚአብሔር መመለስ የማይችል ሆኗል። ቅድም ተነስቷል። ይሄ የሆነው ደግሞ የኃጢአት እጅግ አስከፊ ውጤት በሰው ልጅ ላይ እንዴት እንደሰራ የሚያሳይ ነው። እና ኢየሱስ ክርስቶስ ምንድን ነው ያደረገው ካልን ሕይወቱን አሳልፎ ሰጥቷል። እኛ መልሰን የእግዚአብሔር እንሆን ዘንድ በማስተማር ብቻ አላበቃም፣ በመናገር ብቻ አላበቃም፣ ተመለሱ በማለት ብቻ አላበቃም። ለዚህ ለመመለሳችን በቂ የሆነ መንገድ እኛ መልሰን የእግዚአብሔር እንድንሆን በቂ የሆነ ስራ ሰርቶልናል። እሱም በመስቀል ላይ የሰራው ስራ ነው። ኢየሱስ የራሱን ሞት እንዳልሞተ እናውቃለን። ግን ይሄ እውነት ሆኖ በሰዎች ልብ ውስጥ አልፈሰሰም። ዛሬ የሚሰሙንም ሰዎች መረዳት ያለባቸው የሰው ልጅ በራሱ አቅም በራሱ ኃይል ኃጢአተኛ ከሆነ በኋላ መልሶ የእግዚአብሔር መሆን አይችልም። ራሱ ነው እግዚአብሔር ፈልጎ የራሱ የሚያደርገው። ይሄንን ታዲያ እግዚአብሔር እንዴት ነው የተራመደው? ይሄንን እርምጃ ተራምዶ እንዴት ነው የሰው ልጅ የራሱ የሚያደርግበትን ነገር የሰራው ካልን የጌታ ኢየሱስ ክርስቶስ መስቀል ብቸኛ ይሄንን የእግዚአብሔርን ፍለጋ የሚያሳይ ነው። ታዲያ ይሄ የኢየሱስ ሞት፣ ኢየሱስ ራሱን ስለኛ አሳልፎ መስጠቱ፣ መሞቱ፣ መነሳቱ በሰዎች ህይወት ውስጥ ጌታ ኢየሱስ እንዲህ ብሏል፣ ከአብ የሰማ የተማረም ወደ እኔ ይመጣል ብሏል እና ወደ እኔ የሚመጣውን ደግሞ ከቶ ወደ ውጭ አላወጣውም ብሏል። እና እግዚአብሔር አብን ምስክርነት ይሄ ነው። ምናልባት ቅድም ወንድማችን አቤም ሲያነሳው ነበረ የቅዱሳት መጽሐፍት ምስክርነት፣ የመጽሐፍ ቅዱስ ምስክርነት ሰዎች በኢየሱስ እንዲያምኑ ነው። ይህ የእግዚአብሔር አብ ድምፅ ነው ማለት ነው። ሰዎች መልሰው የራሱ እንዲሆኑ እንዲገኙ ማለት ነው። እና ሰዎች በክርስቶስ ኢየሱስ ሞት አማካኝነት ነው የእግዚአብሔር የሚሆኑት። እግዚአብሔር እዚህ ድረስ ነው የተራመደው የልጁን የኢየሱስን ህይወት በመስቀል ሞት፣ ያውም እንደሚል መጽሐፍ በተዋረደ ሞት የሰው ልጅ ግን ሊያስገኝ የሚችል ማለት ነው። የሰው ልጅ ግን መልሶ ራሱ የራሱ ሊያደርግ በሚችል መጽሐፍ ቅዱስ እነዚህን ሀሳቦች መዋጀት፣ ቤዛነት፣ ማስተሰሪያ ይላቸዋል። መልሶ የራስ ማድረግ ማለት ነው። ያንን መልሶ መግዛት፣ ለጠፋው የሚሆነውን አስፈላጊ ክፍያ፣ የጠፋው መልሶ ለራሱ እንዲሆን እግዚአብሔር የሚያስፈልገውን አስፈላጊ ዋጋ በመተመን በማውጣት በመክፈል ይህን ያክል ተራምዶ እግዚአብሔር የሰው ልጅ የራሱ አድርጓል። ግን ይህንን ስናነሳ ሰዎች ይህንን ማመን እንዳለባቸው መዘንጋት የለብንም። እግዚአብሔር ይህን ያክል ቢራመድም ደግሞ አሁን የሚሰራው ስራ አለ ማለት ነው። ልክ አሁን በእኛም ውይይት መካከል ለአድማጮቻችን ለተመልካቾቻችን እያደረገ እንዳለው ይህን ይመሰክራል ማለት ነው። እኔ ልጄን ሰጥቻለሁ። የልጄ ኢየሱስ ክርስቶስ መስቀል በዓል ብቻ አይደለም፣ ታሪክ ብቻ አይደለም፣ ወይንም ደግሞ አይተን ሰምተነው እንድናልፈው እንደዛ አይነት ልክ ፊልም አይተን በጣም እጅግ ወደነው ተገርመንበት ዋው ቆንጆ ታሪክ ነው ብለን እንደምናልፈው አይደለም። እንደዛ አይደለም። ታዲያ ምንድን ነው ካለ ልክ አሁን እያወራ ነው እንዳለው አይነት ነው። ምንድን ነው ይሄ? የሰው ልጆች የመገኛ ብቸኛው መንገድ ነው። የሰው ልጆች መልሰው የእግዚአብሔር የሚሆኑበት ብቸኛ አማራጭ የሌለው መፍትሄ ነው የኢየሱስ ክርስቶስ ሞት። ታዲያ ሰዎች ይሄንን ማመን፣ በዚህ መልሰው የእግዚአብሔር መሆናቸው ማረጋገጣቸው በጣም አስፈላጊና ሰዎች ሊረዱት የሚገባው ጉዳይ ነው ብዬ አስባለሁ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። ይሄ ቃል ሊታመን የሚገባው ነው ይላል። ኃጢአተኛ ነኝ ብሎ ራሱን ከኃጢአተኞችም ዋና ነኝ ብሎ የሃይማኖት መምህራን ከነበሩት እግር ስር ቁጭ ብሎ እየተማረ የነበረ ይሄንን ኢየሱስን ከዕለታት አንድ ቀን ሲያሳድድ የነበረ በእርሱ ምሕረት ደግሞ በእርሱ ቸርነት ደግሞ ተቀባይነትን አገኘው ብሎ የሚል ሰው ወደ ዓለም መጣ ይለዋል። ማንን? ኢየሱስ ክርስቶስን። ስለዚህ ኢየሱስ ክርስቶስ ከዓለም አይደለም ማለት ነው። ሊያድነን የመጣው ከዚህ ዓለም ይሆናል። ወደ ዓለም የመጣ ነው ለኃጢአተኞች ሲል።
ኃጢአተኞችን ለማዳን ለኃጢአተኞች ሲል ወደዚህ ዓለም የመጣ ነው። መድኃኒትን ከዓለም አይደለም የምናገኘው። ከዚህ ዓለም ውጪ ከሆነ ከሰማያት ከመጣ ደግሞ ወደ ሰማያት ተመልሶ ከሄደ ከኢየሱስ ክርስቶስ ነው። እና ኢየሱስ የመጣው ከየት ነው? ከሰማይ ነው። ራሱ እግዚአብሔር ነው። ከእግዚአብሔር ዘንድ ነው። ቃል ነበረ፣ ያም ቃል እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ የሆነ የለም የተባለለት ያ ቃል ነው። እንግዲህ ስጋ ሆኖ እንዴት ነው የመጣው? ቅድም ስለተባለ እኛን መስሎ ነው። እኛን ሆኖ መልአክ ሆኖ አልመጣም። የሌላ ዝርያ ይዞ አልመጣም። የአብርሃምን ዘር ይዞ የእኛን መልክ ይዞ የእኛን ባህል ይዞ የእኛን ቋንቋ ይዞ ኃጢአተኛ የተባሉትን የተናቁትን ማንም ከእነርሱ ጋር አብሯቸው መቀመጥ ከማይፈልጉት ጋር አብሮ ዝቅ ብሎ ራሱን ቁጭ ብሎ አግኝቶ የፈለጋቸው እስከዛ ድረስ ነው። ሰዎች በዚያ ዘመን የነበሩ ሃይማኖተኞች ወይም ደግሞ ካህናት፣ ሊቃውንት ወደ ኃጢአተኞች መሄድ አይችሉም ነበረ። የብሉይ ኪዳን ሕጉም ይከለክላቸው ነበር። ኢየሱስ ለምጻሙ ሲያይ እንደውም ይዳስሱት ነበር ይለናል። ይነካው ነበር። መነካት ራሱ ለኃጢአተኛ ትልቅ የፍቅር ምልክት ነበር እና ወዳሉበት ነበር ኢየሱስ የመጣው። ኃጢአተኞች መንደር ውስጥ ነው የገባው። ከየት? ከሰማይ የነበረው ኢየሱስ እንደነሱ ሆኖ ማለት ነው። እና ይህን ያህል ነው የቀረበን እግዚአብሔር እኛን ለማዳን ኃጢአተኞችን ለማዳን ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ ሊቀበሉት የሚገባ የታመነ ቃል ነው። ማንም ይህንን አላደረገም ካሁን በፊት። መላእክትም ሊያደርጉት አይችሉም። ጻድቃንም ሊያደርጉት አይችሉም። የሰው ልጅ በሰማይ ያለም ፍጥረት ቢሆን ቅድም እንደተባለው በኢዮብ ላይ በእግዚአብሔር ፊት ንጹሐን አይደሉም። ሁሉን መዳን ያስፈልጋቸዋል። አይደለም በምድር ላይ በዓለም ላይ ያሉት ይቅርና በሰማይ እንኳን ያሉት ለሙሴ የተገለጠለት ያ የድንኳኑ ምሳሌ እንኳን ሊነጻ የሚገባው ከሰማይ በመጣው ነገር ነው እንጂ በምድራዊ ነገር እንኳን መንጻት አይችልም ነበር፣ ደም ሳይፈስ ስርየት ስለሌለ። ስለዚህ ኢየሱስ ያንን የእሱን ደም እንኳን በሰማይ ያሉትን ለማንጻትና ለመቀደስ ነው ይዞ የወጣ እና የሰው ልጅ የተባለ የእግዚአብሔር ልጅ የሆነ የዳዊት ልጅ የሆነ የአብርሃም ልጅ የሆነ መሲህ የሆነ ኢየሱስ ክርስቶስ ወደዚህ ዓለም መጣ እኛን ሊያድነን ሰው ሆኖ ኃጢአተኞች መካከል ገብቶ። ስለዚህ እኛም ለዚህ ሁሉ የምስራች ተናጋሪ ልንሆን የቻልነው ከኃጢአተኞች ዋና እኛም ነበረን። ኢየሱስ የሚለውን ስም የምንቃወም፣ ኢየሱስ የሚለውን ስም የምናሳድድ፣ ኢየሱስ የሚሉ ሰዎችን የምንቃወም ሰዎች ነበር። ከኃጢአተኞች ዋና ማለት ኢየሱስ የሚለውን ስም የሚያሳድድ ነው። ሐዋርያው ጳውሎስ እዚህ እንደሚናገረው እኔ እንደዛ ነበርኩ፣ ያንን በማድረጌ ሐዋርያ ተብዬ ልጠራ የማይገባኝ የኃጢአተኞች ዋና እነከሌ ነኝ፣ እነሱ መሀል ነኝ እንኳን አለ እኔ ነኝ ነው ያለው። ስለዚህ በማንም ላይ እጃችንን ሳንጠቁም እኔ ኃጢአተኛ ነኝ፣ መዳን ያስፈልገኛል፣ ይሄ ህይወት ያስፈልገኛል ብለን ካለን የዘላለም ህይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ስለሚል የዘላለምን ህይወት ለማግኘት በእርሱ ማመን ያስፈልጋል። በዚህ በጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና 16 መሰረት ማለት ነው። ክብር ለእግዚአብሔር ይሁን። እያየነው ያለነው ሐሳብ እግዚአብሔር ልብ ለጠፉት ነው። ይሄን ልብ የተካፈተ የዘላለም ልጅ ጌታ ኢየሱስ ክርስቶስ የአብ ልጅ ይሄንን የአብን ልብ የአብን መሻት የሰዎች የጠፉትን መፈለግና ማግኘት ይፈጽም ዘንድ ከሰማይ ተልኮ መጥቷል። ትልቁ አጀንዳው በምድር ላይ ሰው ሲሆን በምድር ላይ ሲመላለስ ይሄ ነበረ የሚለው ነው እና ሰዎችም ከጠፉበት የሚገኙ ከሞቱበት ህይወትን የሚያገኙት ይሄ ሁሉም ደግሞ የኃጢአት ስርየት ይቅርታ መዳን የሚያገኙበት ደግሞ በዚህ ለኃጢአታችን ቤዛ ሆኖ ሊሞት በተገባው እና በመጣው የሰው ልጅ በማመን እንደሆነም በእያንዳንዱ የመጽሐፍ ቅዱስ ክፍል ውስጥ ተያይዞ የምናገኘው እንግዲህ ለኛ ያለው መልእክት ምንድነው? በእርሱ መኑ ነው። እርሱ የመጣው ኃጢአተኞችን ሊያድን የሚለው ነው። ክብር ለእግዚአብሔር ይሁን። አሜን። ውይይታችንን እንዲህ ባለ ቆንጆ ቆይታ እያረግን ነው። እንዲሁ ደግሞ እንቀጥላለን።